እንደምን አላችሁ የተከበራችሁ የጤና አዳም ፕሮግራም ተከታታዮች፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የምንነጋገረው ስለ አንድ ተክል ነው። ከሞት በቀር ለሁሉም ነገር መድኃኒት ነው ተብሎ የተነገረለት፣ በዘመናት ውስጥ የበርካታ ሕዝቦች የቤት መድኃኒት የነበረው፣ በዘመናዊ ሳይንስም ከፍተኛ ትኩረት የሳበው ጥቁር አዝሙድን የተመለከተ መረጃ ወደ እናንተ አደርሳለሁ። ዛሬ በጥቁር አዝሙድ ውስጥ የተደበቀውን ተአምራዊ ኬሚካላዊ ታይሞኪዩኖንና እንዴት ሰውነታችንን እንደሚያድስ በጥልቀት እንመረምራለን። ጥቁር አዝሙድ አዲስ አይደለም። በጥንቷ ግብፅ ለፈርዖኖች መቃብር ይጠቅም ነበር። በባህላዊም አባቶቻችን ለሆድ ህመም፣ ለጉንፋንና ለተለያዩ ኢንፌክሽኖች እንደ ቁልፍ መድኃኒት ይጠቀሙበት ነበር። በሕክምና ታሪክ ውስጥ ያለው ቦታም በኢትዮጵያ ባህላዊ ሕክምና ውስጥ ያለው የማይተካ ሚና በቅቤ በማር ወይም በሻይ መልክ ሲወሰድ እንደኖረ ይታወቃል። ጥቁር አዝሙድ ለምን የሰማይ ስጦታ ተባለ? አሁን ወደ ሳይንሱ እንምጣ። ዋናው ሚስጥሩ ታይሞኪዩነን በተባለ ውህድ ውስጥ ነው። ዝርዝር ጥቅሞቹም የሚከተለውን ይመስላሉ። የበሽታ መከላከል አቅም፣ ነጭ የደም ህዋሶቻችንን በማነቃቃት ቫይረሶችንና ባክቴሪያዎችን የመዋጋት አቅም ይጨምራል። የስኳር ህመምተኞችን በተመለከተም በደም ውስጥ ያለውን የስኳር መጠን ለማረጋጋትና የኢንሱሊን ስሜታዊነት ለመጨመር ይረዳል። የመተንፈሻ አካላትንም እንዲሁ አስምና አለርጂ ላለባቸው ሰዎች የመተንፈሻ ቱቦን በማላቀቅ ወይም በማላላት ትልቅ እፎይታ ይሰጣል። ጸረ ካንሰር ባህሪውም ጥናቶች እንደሚያመለክቱት የካንሰር ህዋሳት እንዳይባዙና እንዲሞቱ የሚያደርግ ባክቴሪያዊ ሂደት አለው፣ ባዮሎጂያዊ ሂደት አለው። ለቆዳና ለፀጉር እንክብካቤም በውስጡ ባለው ዘይት አማካኝነት የቆዳ በሽታዎችና የፀጉር መነቃቀልን ይከላከላል። ጥሩ ነገር ቢሆንም በአግባቡ ካልተጠቀምንበት ጉዳት አለው። ትክክለኛ አጠቃቀሙን በተመለከተም ጥሬውን ዘር ማኘክ፣ በሻይ መልክ ማፍላት ወይም ቀዝቀዝ ባለ መንገድ የተዘጋጀ ዘይቱን መጠቀም። ከመጠን በላይ ሲወሰድም ሊያስከትለው ከሚችላቸው ችግሮች መካከል አንዱ ነፍሰ ጡር እናቶች፣ ለቀዶ ጥገና የሚዘጋጁ ሰዎች እንዲሁም የደም መርጋት መድኃኒት የሚወስዱ ሰዎች ሐኪሞቻቸውን ማማከር አለባቸው። መቼም ቢሆን ከልክ በላይ መጠቀም አይመከርም። ጥቁር አዝሙድ መድኃኒት ብቻ ሳይሆን ለሰውነታችን ጥንካሬ የምንሰጠው ታማኝ ጓደኛ ነው። ነገር ግን ያስታውሱ፣ ማንኛውም ተፈጥሯዊ መድኃኒት ከጤናማ የአኗኗር ዘይቤ ጋር ተጣምሮ ነው ውጤታማ የሚሆነው። ብዙዎች ጥቁር አዝሙድ ከሚባለው ከአዝሙድ ጋር ያመሳስሉታል። ነገር ግን እውነታው ይለያያል። ጥቁር አዝሙድ ከስንዴና ከመሳሰሉት ዘሮች ጋር የሚመደብ ሳይሆን በእጽዋት ሳይሆን ራኑንኩላሺ በሚባል ቤተሰብ ውስጥ የሚመደብ ነው። በዓለም ላይ ከ40 በላይ የዚህ ዝርያ ተክሎች ቢኖሩም የኢትዮጵያ ጥቁር አዝሙድ ግን በጥራቱና በዓለም ላይ ከ40 በላይ የዚህ ዝርያ ተክሎች ቢኖሩም የኢትዮጵያ ጥቁር አዝሙድ ግን በጥራቱና በታይሞኪዩኖን ይዘቱ ተወዳዳሪ የለውም። ይሄ ለምን እንደሆነ ታውቃላችሁ? የእኛ አፈርና የአየር ንብረት ለዚህ ተክል በጣም ተስማሚ ስለሆነ ነው። አሁን ደግሞ ወደ ተጠቃሚዎች አስተያየት እንለፍ። ብዙዎቻችን ጥቁር አዝሙድ በቤት ውስጥ ለጉንፋንና ለሳር ስንጠቀም እናውቃለን። ለምሳሌ በአብዛኛው የኢትዮጵያ ቤቶች ውስጥ ማታ ማታ ከማር ጋር ተቀላቅሎ መጠጣት እንደ ዋና የቤት ሕክምና ይወሰዳል። ይህ ሳይንሳዊ መሰረት አለው። ማር አየርን የማጽዳት፣ ጥቁር አዝሙድ ደግሞ ኢንፌክሽንን የመከላከል አቅም አላቸው። የሁለቱ ቅንጅት በሰውነታችን ውስጥ አንቲባዮቲክ ይፈጥራል። ጥያቄዎች ይመጣሉ። ጥቁር አዝሙድ በዘይት መልክ ወይስ በጥሬው የተሻለ ነው የሚል ጥያቄ በተደጋጋሚ ይነሳል። ስለሆነም ለውጫዊ ሕክምና ወይም ኮንሰንትሬትድ ስለሆነ ለውጫዊ ሕክምና ወይም እንደ ተጨማሪ ምግብ በጣም ተስማሚ ነው። በጥሬው ዘሩን ማኘክ ወይም መፍጨት ደግሞ በውስጡ ያሉትን ፋይበሮችና ሌሎች ማዕድናትን እንድናገኝ ያስችለናል። ስለዚህ ሁለቱም የየራሳቸው ጠቀሜታ አላቸው።